ቪዲዮ የምታዩ አብሶ ወላጆች ካላችሁ ሴት ልጅ ያላችሁ እናንተ ዝልዛላ ልጅና ባለጌ ልጅ የልጆቻችንን ስልክ አሰረቁ ይሏቸዋል ማለት ነው። ልጅቷን ለመያዝ ብቻ ነው፣ ከመኪና አደጋ ለማትረፍ። እኔ የምፈልገው አንድ ራሴን ማጥፋት ነው። ዛሬ በመኪና አደጋ ራሴን ማጥፋት ነው የምፈልገው። እዛ ቤት አይናችሁን ቤተሰቦችን ማየት አልፈልግም። በቃ እነሱን ለማሳደግ የከፈለችው መስዋዕት ከጠረጴዛ ላይ ቢላ ነው እና እህተን ካልገደሉ እኔ ያሰብኩት ማለት የኔ እናት ቢሆን እንደዚህ አደርጋለሁ ወይ የኔ እናት ቢሆን እንደዚህ ትምትለኛለች ብዬ አሰብኩ። የተደፋው እንኳን አታቀኑልኝ። እንደ እናት እንኳን አንድ ቀን እንኳን ክብር ሰጣችሁኝ አታ እግዚአብሔር ታዲያ እነሱ ተኝተው ያግዛቸዋል እንዴ ያለ ህይወቴን ያበላሸው እሱ። ይሄ ልጅ እቺ ልጅ ምን አድርጓት እንደሆነ ህይወቴን ያበላሸው። ሴት ልጅ ናት፣ ወጣት ልጅ ናት፣ ተማሪ ናት። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። እናንተ እንዴት ናችሁ? ትንሽ ቪዲዮ ከሰራን ትንሽ ቆይተናል። ለሱ በጣም ይቅርታ አድርጉልን። እንግዲህ ዛሬ የመጣሁት ወይም ፕራንክ ለመስራት አይደለም እና ምንድነው ያጋጠመኝ፣ ትናንትና 2 ሰዓት ላይ አንድ ልጅ ትሮጣለች አስፋልት ዳር። ስትሮጥ ወላጆቿ ከኋላ ይሮጣሉ፣ አንድ ሰውዬ ደግሞ ከኋላ ይሮጣል ይከተላታል። እሷ የምትሮጥበት ሰዓት መኪና ገጭቷት ነበረ። እናቴ ደግሞ እየመጣን እያለን ከዛ እንደምንም ያዝናተኛ ሴት በመሆናችን ከኛ ጋር ትንሽ ለማውራት ሞከረች። ተግባባን፣ ይዘናት ሄድን። አልሄድም እኔ መሄድ አልፈልግም እዛ ቤት፣ ባንስ ለአንድ ቀን እንኳን እረፍት ነው የምፈልገው ነው ያለችው። እረፍት ነው የምፈልገው። እሺ እረፍት ታርፊያለሽ፣ እኔ ቤት ወስድሻለሁ፣ እኛ ቤት እንወስድሻለን አልናት። እሷ ምንድነው የምትለው፣ እኔ እዛ ቤት እናቴንም አባቴንም ማየት አልፈልግም ነው የምትለው። ስለዚህ እሷ እንደምትልበት ሰዓት ሰው አባትና እናት ደግሞ በዚህን ጊዜ ቤት እየተጣሉ ነው። ተጣልተው ነው በሷ ምክንያት ተጣልተዋል ቤት ውስጥ። ከዛ እንደምንም ብለን ተለማምጠን አታለናት። ትልቅ ናት በቃ ልጅቷ በ17 እድሜ ያለች ናት። 17 16 ነው የሚሆናት እና ይዘናት ሄደን እንደምንም በጣም መሽቷል። እንግዲህ ይሄ ያጋጠመኝ 2 ሰዓት ነው፣ ከምሽቱ 2 ሰዓት ነው። ይዘናት ሄደን ወደ ቤት ዘና ከሄድን በኋላ ቤት ውስጥ ስንሄድ እናት፣ አባት፣ እህት፣ ወንድም አሉ። አንደኛው ወንድም የሚገርማችሁ እሷን ሊፈልግ በሌላ አቅጣጫ መጥቷል። እህትየዋ ቤት ቁጭ ብላለች። አባትየውም እንደዛው ላይ ናቸው። ግማሾቹ ታይ ግማሾቹ ላይ ፎቅ ሆነዋልና ተቀመጥን። ስንቀመጥ ተጣሉ እንደገና መልሰው ማለት ነው። እህት ታላቅ እህት አለች ያገኘናት፣ የልጅቷ ታላቅ እህት ማለት ነው። ቤት ውስጥ ስንሄድ ታላቅ እህትየዋ ይዘናት እንሄድን። ልጅቷን ምን አለች? ታልገደልኩሽ አለቻት። በቃ እኔ ዛሬ አንቺን ሳልገል አላድርም አለቻት። በቃ አንቺን ሳላገልሽ ዛሬ አላድርም አለች። ከዛ እኛ እንደገና እንግዲህ የማናውቀው ቤት እንሄድ ነው፣ የምናውቃቸው ሰዎች አይደሉም። እኛ ልጅቷን ብቻ ለማስገባት ነው። እነሱ ስንሄድ እንኳን ልጅቷ እንኳን ያቺኛው እንኳን ምንም አልመሰላት ማለት እንደማያውቅ ሰው እንደማንተዋወቅ ሰዎች አልሆንም። ከዛን እንደዛ ባለች በጣም ጭቅጭቅ ፈጠሩ። ከኛ ጋር የነበረው ሰውዬ እናትየዋን ጠራት። እናትየዋን በጠራበት ሰዓት እናትህን ጊዜ ታላቅ እህትን የጠፋችውን ሳትሆን የልጅ የጠፋችውን ታላቅ እህት እሷን ደግሞ እንደገና ታልገደልኩሽ አለች። በጣም የሚሰቀጥጥ ነው የእውነት። ይህን ቪዲዮ የምታዩ አብሶ ወላጆች ካላችሁ ሴት ልጅ ያላችሁ እድሜያቸው ከ10 እስከ 17 ያሉ እንዲሁም ደግሞ ከ9 ዓመት ጀምሮ ልጆች ካሏችሁ ይሄ ቪዲዮ ይጠቅማችኋል። የእውነት ነው የምላችሁ። እና ምን አለች ልጅቷ እንግዲህ ምክንያታቸው እናት እድር ትሄዳለች። እድር በምትሄድበት ሰዓት ልጅን አትውጭ ብላት ነው የወጣችው። ልጅን አትውጭ ብላ ስትወጣ እቺ የጠፋችውን ያገኘናትን ማለት ነው አትውጭ ብላ ስትወጣ እሷ ትወጣለች። ስወጣም ደግሞ የታላቅ እህቷን ስልክ ይዛ ነው የወጣችው። ታላቅ እህቷን ስልክ ይዛ በመወጣበት ሰዓት ስልኩን ይዛ ትወጣለች። ታላቅ ደግሞ ቤት ናት ያለችው። እናት ደግሞ አትውጭ ብላ ነው የወጣችው። ስለዚህ ትወጣለች ስልክ ይዛ በመወጣበት ሰዓት ከጓደኞቿ ጋር ትገናኛለች። እንዲሁም ከሁለቱ ጓደኞቿ ጋር ማለት ነው። ከሁለቱ ጓደኞቿ ጋር የምትገናኝበት ሰዓት ምንድነው የምታደርገው? እሷ ትሄድና ቶሎ ትመለሳለች ወደ ቤት። ወደ ቤት በምትመለስበት ሰዓት ደግሞ እናትም የለች እህትም ወንድምም የሉም። ቤት ስታንኳኳ ቤት ውስጥ ማንም ሰው የለ። ከዛን እቺ ልጅ የት ትሄዳለች? ጎረቤት ጋር ትሄዳለች። ጎረቤት ጋር የምትሄድበት ሰዓት እናት ትመጣለች። እናት ስትመጣ በር ሲንኳኳ የሚከፍትላት ሰው የለም። ለካ እህትና ወንድም የተባሉት ትልልቆቹ ላይ ናቸው። ቤታቸው ውስጥ ተኝተው ይሆን አላውቅም፣ ብቻ ግን አልከፈቱም። እናት ስታንኳኳ ይከፈትላታል በር። ልጅ የለችም፣ ልጅ ጠፍታለች። ከዛ እንደገና ልጃችን ጠፋች ብለው እነሱ ይሄዳሉ፣ እሷን ፈለግ ይሄዳሉ። እሷ ግን ጠፍታ ሳይሆን ከጓደኞቿ ጋር መታ ጎረቤት ቤት ነው የተቀመጠችው። ጎረቤት ቤት በምትቀመጥበት ሰዓት እዛ ተቀምጣለች እና ምንድነው በጣም የገረመኝ ይሄ ማለት ነው። አንደኛ እንዴት ነው የቪዲዮ ለመስራት ያሰብኩት፣ ወላጆች ካላችሁ ቪዲዮ የምታዩ ልጆቻችሁ ማለት በምን መንገድ ነው የምትቀርቧቸው?
እናት አትውጪ ብላን የወጣችው ልጅ ደግሞ የታላቅ እህትን ስልክ ይዛ ትወጣለች። አስቡት እንግዲህ ችግር እንዴት እንደተፈጠረ ማለት ነው። ከዛን ሲንኳኳ በር የሚከፍትላት የለም። ይች ልጅ ጎረቤት ጋር ትቀመጣለች። ታላቅ እህት እናት ስትመጣ ልጅቷ የለችም ቤት ጎረቤት ናት ያለችው። እናት ስትመጣ ደግሞ ልጅ የለችም ጎረቤት ናት። ታላቅ እህትና ወንድሞቿ ናቸው አላት። በዚህ መሃል ትንጥዬ ወንድም አላቸው ትንሽ። ይሄ ሁሉ እንግዲህ በአንድ ሰዓት ባልሞላ ሰዓት ውስጥ ነው ያየሁት እዛ ማለት ነው የተፈጠረው። ያጋጠመኝ ከምሽቱ 2 ሰዓት ዘመድ ጠይቄ ስመጣ ትላንትና ማታ ማለት ነው። እና እናት ስትመጣ ልጅ የለችም። እህትና ወንድም አሉ ትላላቆች ላይ ናቸው። ቤት ውስጥ ተቀምጠዋል ማለት እንደ ፎቅ ላይ ናቸው። ቤት ተቀምጠዋል። እሷማ ያደረገችና ልጅስ የት ሄደች ልጅቷ ብላ ጠይቃል። ስሟ ምናምን አውቃለሁ ግን ስሟ አለመጥቀስ ብዬ ነው ማለት ስማቸው ምናምን ተዋውቀናቸዋል ግን ስማቸው አለመጥቀስ ብዬ ነው። ልጅቷን ስም ጠርታ የት ሄደች እንትና በምትልበት ሰዓት አይ አልመጣችም እኮ አትውጪ ብለሻት አንቺ እንደሄድሽ ወታለች እኛም አላየናትም። ስትወጣ ደግሞ የኔን ስልክ ይዛን ወጣችሁ ትላታለች። የኔን ስልክ ምትላት እንግዲህ ታላቅ እህት ማለት ነው። ከዛን እናት ካብድና ይሄን ጊዜ ፍለጋ ይወጣሉ። ወንድም እናት እህት ሆነው እናት ደግሞ ትንጥዬ ስልክ አለች እሷን ይዛ ትወጣለች። እህት ደግሞ የእናቷን ስልክ ይዛ ትወጣለች። የእናቷን ስልክ የሚገርማችሁ ስልኳ አይፎን ይዛበት በመወጣበት ሰዓት እናት ምን ትላለች? አይ 2 ሰዓት ነው እንግዲህ ብያችኋለሁ። ሰዓቱ ትንሽ ስለመሸ ሰፈር ውስጥም ስለሆነ ትንሽ ያስፈራልና ስልክ ይዘሽ አትውጪ ትላታለች እናት ማለት ነው። በምትላ ሰዓት እንደዚሁም ደግሞ ይችም ታላቅ እህት የምትባለው አልሰማችም እናትን እና ሳታያት ስልክ ይዛ ትወጣለች። አሁን መልሳ የእናትን ስልክ ማለት ነው ይዛበት በምትወጣበት ሰዓት ለጓደኞቿ ይደውላሉ። መጀመሪያ ጠፋች ለተባለችው ልጅ ማለት ነው። ለጓደኞቿ ሲደውሉ አይ እኛ እንደዚህ እኮ ተለያይተናል ማታ ወክ አድርገን ምናምን ብለው ብቻ ተለያይተዋል እነሱና እንደዚህ ከዛን አፋልጉኝ ትላቸዋለች። አፋልጉኝ በምትላቸው ሰዓት እቺ ልጅ እንግዲህ እናት ታላቅ እህትን ስልክ ይዘሽ አትውጪ ብላለች። ስልክ ይዛ ወጣለች። እቺ ልጅ ደግሞ እነዛ ጋር ደውላ ሁለት ጓደኞቿ ጋር የተባሉት ጋር ከነሱ ጋር ፍለጋ ጀምረዋል። ፍለጋ በሚጀምሩበት ሰዓት ምን ይደረጋሉ? ሶስት ማለት ነው ታላቅ እህት አለች። 2 ልጅቷ ይዛች የጠፋ ጓደኞች አሉ። ከሷ ጋር ላይ ስንት ሆኑ? 3 ሆኑ። 3ቱን በሚፈልጉበት ሰዓት ስልካቸውን ይሰረቃሉ። እንግዲህ አስቡት የተሰረቁት ስልክ ምንድነው? የእናት ስልክ አለ፣ አይፎን ስልክ፣ የልጆቹ 2 ጓደኛሞች ስልክ አለ። አንድ ላይ ማለት 3 ስልክ ተሰረቁ ማለት ነው። ከዛን እቺም እንደገና ስታሄድ ወደ ቤት ተመልሳ ትመጣለች። እቺ ልጅ በዚህን ሰዓት የትነት ያለችው የጠፋች የተባለችው ልጅ ጎረቤት ጋር ተቀምጣለች። በር ስታንኳኳ የሚከፍትላት ሰው ስላጣች ማለት ነው። በተቀመጠችበት ሰዓት እቺ ልጅ ሰው ጎረቤት ጋር በተቀመጠችበት ሰዓት ምን ተፈጠረ? የእናት ስልክ ተሰረቀ። እሷን ፍለጋ ወጥተው እህቷ ይዛ የእናቷን ስልክ እሷ ተሰረቀ፣ የ2 ጓደኞቿ ስልክ ተሰረቀ ማለት ነው። በሚሰረቅበት ሰዓት እህት ምን ትሆናለች? የሆነ በቃ አይምሯን ትንሽ ያማትና በቃ አንደኛ እህቷ ጠፍታለች፣ ሁለተኛ ስልኳ ተሰርቋል እና ምን ታደርጋለች? መኪና ውስጥ ትገባባቸዋለች። ራሷን ሳታድርጋ ማለት ነው። ራሷን ስታ መኪና ውስጥ በመገባበት ሰዓት እንደገና ወደ ቤት ይዘዋት ይመጡና ከመጡ በኋላ ምንድነው የተፈጠረው እንግዲህ መሰላችሁ? ልጅቱ እቺ ታላቅ እህት የተባለችው ስልክ አሰርቃለች፣ የእናቷን ስልክ። እሱም ደግሞ ያሰረቀችው እናቷ ተይያለቻት ነው። ሁለተኛ ደግሞ ወተን በምፈልግበት ሰዓት ስለሆነ አይምሯ ትንሽ ልክ አልነበረም። መኪና ውስጥ ገባችና ግን ብዙም አልተጎዳች። ትንሽ ግጭት ነገር ነው ያደረጋት። ሰው አመጣትና ቤት ገቡና ከገቡ በኋላ ይሄ ጊዜ ምን ይፈጠራል ማለት የልጅታች የጠፊዋ የሷ ጓደኞች ይመጡና 2 የተባሉት የነሱ እናትና አባት ይመጣሉ። ሲመጡ የእናንተ ባለጌ ልጅ ናት፣ የኛን ልጆች የእናንተ ባለጌ ልጅ በጠፋችሁ የልጆቻችንን ስልክ አሰረቃችሁ ይላሉ። የልጆቻችንን ስልክ አሰረቃችሁ ሲል ይሄን ጊዜ አባት ምንም የሚያውቀው ታሪክ የለም። አባት ያለው የት ነው? ቤት ውስጥ ሆኖ ግን እላይ ነው። አስቡት እንግዲህ ቤተሰቡ ናችሁ አንድ ላይ አንድ ቤት እንኳን ስለሚፈጠረው ነገር አለማወቅ በጣም ከባድ ነው። የእውነት በጣም ነው የሚያሳዝነው። አብዙ ይሄን ቪዲዮ የምትካያችሁ እናትና አባት ይሆናችሁ እንግዲህ እናት አባት ቤት ውስጥ አባት እያለ ይሄ ነገር መፈጠሩ አስቡት። ይሄ ሁሉ ሲፈጠር አባት ግን አለ ቤት ውስጥ ነው። ከላይ ነው ማለት ያው ከላይ ማለት ፎቅ ላይ ነው፣ እሱ ሌላ ክፍሉ ነው ማለት ነው። በሚፈጠርበት ሰዓት ምንም የሚያውቀው ነገር የለም። የእናንተ ዝልዛላ ልጅና ባለጌ ልጅ የልጆቻችንን ስልክ አሰረቁ ይሏቸዋል ማለት ነው። በዚህ ሰዓት አባት ልደብደብሽ ነው ልምታሽ ነው በቃ ለመጋደል ደረሱ። ከዛ ለምንድነው እንደዚህ ያለ? አንቺ ነሽ ጥፋተኛዋ። ማን ውጭ አለሽ? ማን ፈቀድሽላት? ለምን እንድትወጣ አደረግሽ? ይችልሽ አላት።
እንግዲህ ምንም ጥፋት የለባትም እናትየዋ። ለምን ምንድነው እድር ስትሄድ እንዳትወጪ ብላት ነው ከቤት የወጣችው። ልክ እናት እድር በምትሄድበት ሰዓት ነው እቺ ልጅ ተነስታ ሄደችው እህቷን ስልክ ይዛ። አስቡት። ግን አባት ምንድነው ያለ አንቺ ማን ፍቀጃለሽ? ይሄን ሁሉ ነገር አንቺ ነሽ። አንቺ ለልጆቹ ሁላ መፍትሄ እየሰጥሻቸው ነው፣ እንደፈለገ ያደረግሻቸው። ይሄው ዛሬ ከመስመር ወጡና ማን ይመልሳቸዋል? አንተ ቤተሰብ የልጆቻችሁ ጓደኛ መጥተው እናንተን ያንቺ ዘልዛላ ልጅ ናት፣ ያንተ ዘልዛላ ልጅ ናት ልጆቻችን ስልክ ያሰረቀችው ብሏችሁ ምን ይሰማችኋል? ከዛን በዚህ መሃል እነሱ ሄዱ እንደዚህ ተነጋግረው አባትና እናት እንደገና እነሱ ደግሞ ሊጋደሉ በእነሱ ምክንያት ማለት ነው። አስቡት እንግዲህ በቃ ሊጋደሉ ሆነ። እንደገና ጎረቤት መጥቶ ምናምን ነው እንትን ያላቸው። አንድ ጎረቤት ልጅቷን ተከትሏት የመጣው ልጅ ማለት ነው። እሱ እንደገና ገላግሎ እናትና አባትን። ከዛን በዚህ ሰዓት ልጅቷ እናትና አባት ሲጣሉ ትሰማለች፣ ጎረቤት ያለችው ልጅ ማለት ነው። ይሄን ጊዜ ይሄ ማለት የጠፋችው ልጅ ማለት ነው። የጠፋችው ልጅ ይሄን ጊዜ ትሰማለች ሲጫጫሁ ምናምን። ልጅ የት ናት ያለችው? ጎረቤት ተቀምጣለች። በራ ልከፈትላት ስላለ እናትና አባት ቤተሰብ ሙሉ ተተራምሷል ማለት ነው። ከተራምሷል። ከዛን ትመጣለች ወደ ቤቷ። ምንድነው ብላ ስትመጣ ከዛን ባንቺ ምክንያት ነው ባንቺ ምክንያት ነው የሚጣሉት ይባባላሉ ቤት ውስጥ። ባንቺ ምክንያት ነው ይጣላሉ። ወንድምም እንደዛ ይላታል፣ እህትም እንደዛ ትላታለች። ያቺ ስልክ የእናቷን ስልክ ያሰረቀችው ትንሽ መኪና ገጨትን ያደረጋት ገፋ ነገር ነው ያደረጋት እሷ። ወንድም አለ ትንጥዬ ወንድም ደግሞ አለ ያልኳችሁ አለ እሱ። እቺ ልጅ የጠፋችው ልጅ ስትመጣ እሷን እንነቅሽ እህትና ወንድም ይላሉ። ለምን እናትና አባት ዘጋ እየተጣሉ ነው። እናትና አባት የተጣሉት ባንቺ ምክንያት ነው። ይሄው ደስ ይበልሽ እናትና አባታችን አጣላሻቸው እያሏት ነው። ስለዚህ እቺ ልጅ እኔ በእኔ ምክንያት እናትና አባቴ ከሚጣሉ ብላ ያን ጊዜ ትጠፋለች ማለት ነው። በቃ ጠፋች። ሮጠች የሚይዛት ሰው የለም። ማን ወንድ ያዛት? በቃ ማን የሚይዛት? ከዛን ይሄ እንግዲህ የነበረችበት ጎረቤት ያልኳችሁ እሱ አባትን ያረጋጋና በቃ አንተ ተቀመጥ እኔ ይዣት እመጣለሁ እንደምንም ሮጭ ይላል። ከዛን በምትሮጥበት ሰዓት ከምሽቱ 2 ሰዓት ሆኗል። ትሮጣለች። እኛ ከእህቴ ጋር ሆነን ነው እየመጣን የነበርነው። ከዛ ምንድነው ምናምን እያልን ያለን መሽቷል። እውነት ለመናገር ልጅቷ በጣም የምታምር ቆንጆ ልጅ የሆነች ናትና መሽቷል ምናምን አለን ስንል የሆኑ ሴቶች የሚከተሏት ነበር። እነሱ ለካ ዝም ብለው እንደኛው መንገደኛ ነበሩ። ልጅቷን ለመያዝ ብቻ ነው ከመኪና አደጋ ለማትረፍና ምንድነው ልጅቷ ከዛ ስትሮጥ እኛ እንዳጋጣሚ ከፊት ስለነበረ እኛ ያዝናት። ትንሽ ለኛ ተረጋጋቸው። ሴትም ስለሆነን ወንዱ ትንሽ ተጫናት ምናምን ተረጋጋች። ስንጠይቃት ምን እንደምትፈልጊው ነው ያልናት። መጀመሪያ ምን እንደምትፈልጊው እኔ የምፈልገው አንድ ራሴን ማጥፋት ነው ዛሬ በመኪና አደጋ ራሴን ማጥፋት ነው የምፈልገው አለች። እንዴት እንደዚህ ታስቢያለሽ? ይሄ እኮ ማለት 2 ስህተት ነው የምትሰሪው። አንድ ራስሽን አንቺ ታጫለሽ፣ ሁለተኛ ደግሞ ይሄስ ባለ መኪና ሰው በማያውቀው እንዴት ህይወት ያጥፋ? እንዴት ነው ህይወት የሚያጠፋው? አንቺ ሳስተሽ በሮጥሽና በገባሽበት ሰዓት ተናደሽ ይሄ ሰውዬ ነፍስ አጠፋክ ተብሎ ይያዛል፣ ይታሰራል፣ ነፍሰ ገዳይ ይባላል። እንዴት ነው እንሰት መሰሪው አልናት። አይ በቃ አንድ እንደሱ ነው የምፈልገው፣ አንድ ደግሞ እዛ ቤት አይናችሁ ቤተሰቦችን ማየት አልፈልግም። በቃ እኔ እረፍት ነው ያጣሁት አለች። ምንድነው አይነት እረፍት ነው ያጣሽው? በቃ እኛ ቤት አንድ ሰውም ወንድሜ፣ እህቴ፣ አባት፣ እናቴ አይደማመጡም፣ አያዳምጡም። አንድ ቀን እንኳን ምን ሆንሽ ብሎ ጠይቀውኛል። እንግዲህ ይህች ማለት በቃ ከ16 እስከ 17 ያለች ናት። 11ኛ ክፍል ነኝ አለችኝ። ለማንኛውም 11ኛ ክፍል ስንተኛ ክፍል ነኝ ስላት 11ኛ ክፍል ነኝ አለችኝ። እንግዲህ አስቢት 11ኛ ክፍል ተማሪ ማለት ስሟን ያው አለመቀስ ብዬ እንትና የስንተኛ ክፍል ነሽ ምናምን ስምሽ ማን ነው ስላት እንደዚህ ነው ስምሽ ስንተኛ ክፍል ነሽ እንደዚህ 11ኛ ክፍል ነኝ አለች። እሺ ካሬ ምን እንደምትፈልጊው? አይ እዛ ቤት መግባት ነው የማልፈልገው። በቃ እነሱን ማየትም ምንም ማለት አልፈልግም። በቃ እኔ እረፍት ብቻ ነው የምፈልገው። በቃ የሆነ ሰው ቤት ሄጄ ማረፍ ነው በቃ። ለአንድ ሌሊት ነው አለች። አሳዘነች። ማርያምን ምን አለች? ለአንድ ሌሊት ማረፍ ነው የምፈልገው አለች። ለአንድ ሌሊት ብቻ። ከዛ እንደዛ በምትለበት ሰዓት ምንም ውሃ ገዝተን ተለማምጠን ለምን የሁሉም ወላጆች ይቆጣሉ። ሁላችንም በዚህ መንገድ ነው ያለፍነው። ግን ደግሞ ነገሮችን ማስተካከል የምንችለው እንደዚህ አይደለም ብለን እንደገና ለምነናት እሺ አለች። እሺ ሂጂ በቃ ከሰው ጋር ስላት ከሰውዬው ጋር በታመራ አልሄድም። እሺ እኛ ሰፈራችን ልንደርስ ነበር። እንደገና ያችን ልጅ በጣም ከርቀት ነው ሮጣ የመጣችባቸው አመልጣ። እንደገና ወደሷ ሰፈር ይዘናት መሄድ ጀመርን። ያችን ልጅ ምንም ማድረግ አንችልም። ስለዚህ ይዘናት በምንሄድበት ሰዓት ምንድነው ቋቋና ቤት ገባን። የሆነ ሴትዮ ነበረች፣ ከፈተችልን።
እናት ላይ ናት ያለችው። አባትም እኔ ከላይ እሱ እርግጠኛ አይደለም። አባትም ከላይ የመጣ መሰለኝ። እናት ከላይ ያው ከኛ ጋር ሲሮጥ የነበረው ሰውዬ ሮጦ ሊዛት የነበረው ሰውዬ እሱ ነበር ከኛ ጋር። እናትን ከላይ ሄዶ ጠራ፣ ልጅን አስቀመጠን። ቤት ውስጥ በምንገባበት ሰዓት ታላቅ የተባለችው መኪና ያልኳችሁ መኪና ትንሽ ገፋ አድርጓታል ያልኳችሁ ጠረጴዛ ላይ ተቀምጣለች። ወንድም ደግሞ አለ ታላቃቸው ይመስለኛል። ወንድም የተባለው ደግሞ በአንድ መስመር እሷን ሊፈልግ ሄዷል። ታናሽ ወንድም ደግሞ መሬት ላይ ተቀምጦ በጣም ነው የሚያሳዝነው። የእውነት መሬት ላይ ተቀምጦ ዝም ብሎ ማልቀስ ነው ስራ። በቃ ያለቅሳል። በጣም የሚያሳዝን በቃ ይሄ እንዴት ነው አንዳንዴ ምንድነው ያማረ ቤት ያማረ ኑሮ እንትን ሊሆን አይችልም። በጣም ከባድ ነው ለልጆች አስተዳደግ አብሶ ማለት ነው። ማለት ስንገባ በጣም ነው የሚያምረው ቤታቸው። የእውነት ለመናገር ፎቅ ነው፣ በጣም ያምራል። በቃ መኪና አላቸው። ግን ገና ከበራፉ በቃ ልክ ወደ የቤቱ በር ተከፍቶ ወደ ቤት ልንገባ ስንል በቃ ቤት ውስጥ ሰላም እንደሌለ ያስታውቃል። በቃ የሆነ ሰላም በቃ የለውም ሰላም። የእውነት በቃ ቤቱ ትርምስምሱ ወጥቷል፣ ትርምስምሱ ማለት ነው። በቃ ከዛን ገባ። እናት መጣች፣ እናት ተቀመጠች። እንግዲህ አስቡት፣ እየሄድ ነው የማናውቀው ቤት ነው፣ የማናውቀው ቤት ሰው ነው፣ የማናውቀው ቤት ነው የሄድ ነው። እናትየዋ ራሱ ቼክ አደረገች። ምን እንሁን በቃ ከራሷ ጋር ነበረች እናት ማለት ነው። እንደዚሁም እህት ምንም በቃ ስንገባ ምንም እንደዚህ እንኳን አላለችም ማለት ነው። የሆነ ቀስቀስ እንኳን አላለችም። እቺ እንግዲህ ምክንያት ተገጨሽ ያልኳችሁ። ከዛ ነች ልጅ በስንት መከራ ይዘን ሄደንና ገባን፣ አስቀመጥናት። በይ በቃ ይሄ ሁሉ ታሪክ እንግዲህ አናውቅም ነበር። በይ አንቺ በእናትሽ ላይ ወድቀሽ ይቅርታ ጠይቂ አልኩ እኔ ማለት ነው። በቃ እናትየዋን ለማረጋጋት ሞከርኩ። እናትየዋ በጣም በቃ እንዴት ልበላችሁ፣ አንዳንዴ ያሳለፈችው ህይወት ይመስለኛል እነሱን ለማሳደግ የከፈለችው መስዋዕት ነው እንደዚህ የሚያናገራት ብዬ ነው የተረዳኋት። ለምን ስትናገር የውስጧ ነው ያስታውቃል። በቃ ውስጧ ያለው ነገር ነው ያስታውቃል። ማለት በጣም በቃ ተቸግራ እንዳሳደገቻቸው ለልጆቿ ጎንበስ ቀና ብላ እንዳሳደገቻቸው አሁን ያሉበት በእርግጥ እንዳዩት ከሆነ አሪፍ ህይወት ነው ያኖሩት። ግን እዛ ለመድረስ ለነሱ በጣም መስዋዕት የከፈለች ይመስለኛል ከተረዳኋት አንጻር ማለት ነው። በቃ በጣም ያሳዘነች ይዛትና ከላይ መጣች። ምንድነው አንቺ ትደሽ ነው ስትል እንደዚህ እጅ እኮ እኔ ስመጣ በር የሚከፍትልኝ የለም። ከዲያ ለምን ስልክ ተያይሽ የእህትሽን ስልክ ይዘሽ ሄድሽ? አንደኛ እድር ሲሄድ አትሂጂ ብዬሽ ነው ሄድሽ። ሁለተኛ ደግሞ ለምን የእህትሽን ስልክ ይዘሽ ሄድሽ ትላታለሽ። ይቺ እናት የዚች ልጅ ስልክ ለካ በዚህ ሰዓት ዘግቷል ስልኳ ማለት ነው። ሲደውል ዘግቷል የእህትዬ ስልክ የተባለች። ስመጣ ደግሞ በር ሳንኳኳ የሚከፍትልኝ ሰው የለም አለች። ከዛን በዚህ ሰዓት ምን አለች ታላቅ እህት ሳልገደልኩሽ። የሆነ በጣም የሚያሳዝን አብሶ እውነት ሴት ልጆች ያላችሁ እናት አባት ልጆቻችሁን በምን መንገድ ነው ማሳደግ የምትችሉ በምን መንገድ ነው የምናሳድገው ብላችሁ ተነጋግራችሁ ካልሆነ በጣም የሚያስከፋ ጊዜ በጣም አስቀያሚ ነገር ነው። የእውነት በጣም በቃ ውስጥ የሚነካ ነገር ነው። በአንድ ቤተሰብ ውስጥ በእናት በአባት ውስጥ በእህትና በአባት በወንድምና በእህቶች መካከል ያለው ግንኙነት በጣም የሚያስጠላ ነው። እውነት ተረጋጊ ምናምን እያልን እህት ታላቀት ያልኳችሁ ማለት ነው። እሷን ልፈልግ ሄደች መኪና ሊገጫት የነበረ ያልኳችሁ እሷ ዞር ብላ ከጠረጴዛ ላይ ቢላ ነው ያነሳችሁ ማለት ነው። ቢላ ያነሳች። እህትን ካልገደልኩሽ አለቻት። እና ተቀምጠናል። እዛ በተቀመጥንበት እናቴናን ብያችኋለሁ። እንግዲህ የገባንበት ቤት ማናቀው ነው ማናቀው ሰዎች ናቸው። ይህ ሁሉ የሚፈጠር ነገር ከዛን ካልገደልኩሽ ትላታለች። ቢላ ታነሳና ማለት ነው። ከዛ እንደገና ሰው ቤት ገብተን ግልግል ውስጥ ገባ ማለት ነው። የእውነት አስቡት፣ ሰው ማታውቁ ቤት ሄዳችሁ እንዲህ ነገር ሲፈጠርባችሁ። እናት በዚህ ሰዓት ምንም አትልም፣ ቁጭ ብላለች። በቃ ምንም አትናገርም፣ ምንም አትልም። በቃ ይሁን እህር እንዳለ ታስታውቃለች። እናትነቷ አንጀቷ ያስታውቃል። በቃ በጣም ተናዳለች፣ እህር ብላለች። ከዛ ዝም አለች። በዚህ እንደዚህ በሚደረጋሩበት ዝም አለች። እንደገና አንደኛው እህቴ የጠፋችውን ልጅ ይዘናት ሄድ ነው ልጅ ያዘች። እኔ ያቺን ታላቅት እሷን መያዝ ጀመርኩ ማለት ነው። ከዛም በዚህ መሀል እናት ትናገራለች። በምትናገርበት ሰዓት አንቺ ሳለች አንቺ እሺ እሷ አትውጪ እያልኳት ወጣች፣ አንቺ ደግሞ ስልኬን ይዘሽ አትሂጂ፣ ስልክ ይዘሽ አትሂጂ እያልኩ ሄደሽ ሄድሽ ትላለች እናት። ይሄን ጊዜ አስቡት። እንደዚህ በምትልበት ሰዓት ይሄን ጊዜ እናት በተቀመጠችበት ውሃ አለ። የእውነት በሃይላንድ ውሃ ፊቷ ነበረ። እሱን ነው አንስታ የወረወረችው እናት በምትናገርበት ሰዓት። እናት እንደዚህ ታላቅቷን በምትናገርበት ሰዓት
እኔ ያሰብኩት ማለት የኔ እናት ቢሆን እንደዚህ አደርጋለሁ ወይ የኔ እናት ቢሆን እንደዚህ ትምትለኛለች ብዬ አሰብኩ። ከዛን እናት እንደዚህ የምትናገርበት ሰዓት ስልክ ይዘሽ እቺኛን እንኳን አትች ብዬ ሄደች። አንቺም ደግሞ እንደዚሁ አትይቺ ስልክ ይዘሽ እያልኩሽ እንደዚህ ሆነሽ መጣሽ፣ ስልኩንም አሰርሽታል። ከዛን ታላቅ እህቴን ጊዜ ውሃ አንስታ ተወረውራለች። ማርያምን ውሃ አንስታ ነው በጣም ነው የሚያስጠላው። እኛ እንግዲህ አስብ በዛ የውሉ ይሄ ነገር ሲፈጠር እዛ ቤት ነበር። ውሃ አንስታ ተወረውራለች። ከዛን እናቴን ጊዜ አበደች። በቃ የሆነ አበደች። በቃ ለብሳ ነበር፣ ጃኬቷን አወለቀች። በቃ የምትሆነው ነገር ጥፍት አደረጋት። በቃ አበደች። ከዛን ትነሳና እናትም ቢላ ታነሳለች መልሳ። አስቡት፣ ታላቅ እህት ለታናሽ እህት ቢላ አንስታ ነበር፣ እናት ደግሞ ለታላቅ እህት ቢላ አነሳች ማለት ነው። ከዛን ቢላ ታነሳለች። እናት ደግሞ መልሳ የልጇን የራሷን ትልቅ ልጇን ታልገደልኩሽ ቦታው ላይ ሆናችሁ ስታዩት በጣም በቃ የሆነ ማመን ነው የሚያቅተው። እናትም እንግዲህ ታልገደልኩሽ ትላለች። በጣም ትሳደባለች። እናት በጣም ትናገራለች። የውስጧን ነው እሷ ማለት በምትናገርበት ሰዓት የተረዷት ምንድነው እቺ ሴትዮ ያልተረዳዱት ነገር አለ። ባል እናትን አላገዛትም፣ እናት ልጆቿን አላገዛችም፣ ልጆች ደግሞ ቤተሰቦቻቸውን አላገዙ እና እናት ስትናገር እንዴት ነው የሆነ የተሰማኝ እኔ እንደተሰማኝ ሳስበው እኔ እናት እንደተረዳኋት ተንግሯን እንደተረዳኋት እናት ለነሱ ብላ ዝቅ ብላ እንደሰራች ለነሱ ብላ በቃ ተሰዋንሳ እነሱስ እንዳይጎልባቸው እነሱ አሪፍ ሲለብሱ በቃ ስትናገር የነበረው ይሄንን እናንተ አሪፍ ስትለብሱ እኔ ዝቅ ብዬ ነበረ፣ እናንተ እንዳይጎልባችሁ ተጓደኞቻችሁ እኩል እንዳታንሱ ብዬ ያደረኩት ነገር የለም። እኔ ዝቅ ብዬ እናንተ ከጓደኞቻችሁ እንዳታነሱ ብዬ ያልሆንኩትላችሁ ነገር ምንም ነገር የለም። ግን እናንተ አንድ ቀን እንኳን እንደ እናት ክብር አሳይታችሁ ክብር ሰጣችሁ አታውቁም ማለች። አንድ ቀን እንኳን ክብር ይሄን ግን የምትናገረው ታላቅ እህቷ ጋር ናቸው። እንደዚህ የሚሉት የሚነጋገሩት ከታላቅ አንድ ቀን እንኳን እኔ ለልጆቼ አፈር ልሽ ነው ያሳደግኳቸው ከሰው እንዳያንሱ ብዬ እና ስትናገር በጣም ታሳዝናለች። አንዳንዴ እንግዲህ ነው ስትናገር እናንተ ተኝታችሁ እኔ ያበሰልኩ ነው ያበላኋችሁ፣ የተደፋዋ እንኳን አታቀኑልኝ ትላለች። ማለት በዚህ ሰዓት እንደዚህ የምትልበት ሰዓት እንደ እናት እንኳን አንድ ቀን እንኳን ክብር ሰጣችሁኝ አታውቁም ያለችው ሴትዮ። በቃ በጣም ማለት ይቅር የሰማሁትን ሁሉ መናገር አልችልም፣ አይሞሪ ራሱ አይፈቅድም። ስትናገር እንዴት ነው ተጓደኞቻችሁ ጋር እንኳን ሆናችሁ እኔን ትሰድቡኛላችሁ አለቻቸው። ተጓደኞቻችሁ እንኳን ሆናችሁ መንገድ ላይ ምናምን ተጓደኞቻችሁ ጋር ለኔ ክብር ሰጣችሁኝ አታውቁም። ጓደኞቻችሁ እናቶች ክብር ሲሰጣቸው ከልጆቻቸው እናንተ ለኔ አንድ ቀን እንኳን ክብር ሰጣችሁኝ አታውቁም። እንደዚህ በምትልበት ሰዓት እና ለታላቅ እህት ምን ትላለች? አንቺ ምን ለኛ ክብር ሰተሽን ነው ትላለች። አስቡት፣ ለአንቺ ለኛ ክብር መለስ ብሎ እናትን መናገር መስደብ በዚህ መሀል ማለት ተገቢ ነው? እናት እንደዚህ የምትናገርበት ሰዓት እሷ እናት ውስጧ እንደተጎዳች ያስታውቃል፣ ከንግግሯ ማለት ነው። እኔ ከንግግሯ ነው የተረዳኋት። ለምን ዝቅ እንዳለች ለነሱ ብላ ሳያቸው ልጆቹ ደግሞ ምን ማለት የጎደለባቸው ልጆች አይመስሉም። በቃ ጽድት ያለ ኑሮ ነው የሚኖሩት። በቃ ልጆች በጣም ያማመሩ ናቸው። አሁንም ደግሞ ያንን ቢላ ካልገደልኩሽ አለች። እንደገና ታላቅ እህት እኔ ወሰድኳት። ታላቅ እህትየዋን የማላውቀው ሰው ቤት የሆነ ክፍል አስገብቼ ቆለፍኩባትና መጣ። ታላቅ እህቷን ማለት ነው ቆልፌባት መጣው። እናት ስመጣ ታላቅ እህቷ ጋር ቆልፌባት ስመጣ ያ ልጅቷን እናትየዋ የለችም። በቃ አብዳለች ማለት ይቻላል። በቃ መጣው ብላ እንደዚህ ፍርፍር ያለች ነው ማለት ላይ የጮኸችው። በቃ እኔ አንድ ቀን እንኳን እኔ እንደ ሰዎቹ ልጆች እንደ ልጅ እንደ እናት ልጆች አክብሮኝ አቆምታለች። ሁሌ መንገድ ላይ እንደሰደቡኝ እንዳንቋሸሹኝ ነው ማለት ማየት የተሰደቡ ነው። እንግዲህ ስታሳድጋቸው ነው። እናትም ትሳደባለች። የውስጧን በቃ ውስጧ አቅቶታል ተሸክማ እና ለነሱ ብላ ደግሞ ተምትታየው አንፃር ካየዋትም አንፃር እኔ ዝቅ እንዳለች ያስታውቃል። ልጆቹን ባየውበት አንፃርና እሷን ባየውበት አንፃር እሷ ተቦሳቅላለች። ልጆቿ ግን ባሪፍ ህይወት ነው ያሉት። በቃ ማለት ስታዩቸው ራሱ ያስታውቃሉ። እና እኔ እናትየዋ ላይ አላቃትም። እንግዲህ የማላውቀው ቤት ናት፣ የማላውቀው ሰው ናት። እግሯ ላይ ወደቅኩ ማለት ነው። በቃ እግሯ ላይ ወደቅኩባት። እባክሽ ተረጋጊ እባክሽ። እኔም እናት አለኝ ከእህቴ ጋር ነው እንግዲህ ያጋጠመን። እኛም እናት አለን እባክሽ ብዬ እግሯ ላይ ወደቅኩ። ተይኝ አለች።
ተይኝ። እኔ እስከዛሬ ስኖር አንድ ሰው ተረድቶኝ አያውቅም። አንድ ሰውም እንኳን የሚረዳኝ የለም። እናቴን ለምኛታለሁ እኔና ኑሪልኝ ብዬ እኔ ከብዶኛል። እናቴን እባክሽ ከቻልሽ አንቺ ልጆችን አኑሪልኝ እኔና አንቺ በእኔ ቦታ ሆነሽ እኔ ቤት ኑሪልኝ ብያታለሁ አለች። ተይ እንደዚህ አትበይ፣ ምንም ቢሆን የእናት ኮሳሳ የእናት ክፉ የለውም አልኳት። የእናት ክፉ የለውም እንደዚህ አትበይ በምልበት ሰዓት ተይ መቼም የማይገባቸው እነሱ አለችኝ። ከዛ እኔን ጊዜ ተረጋጋች። ታናሽ እህቷን ይቅርታ እናትየዋን እንድትጠይቅ አደረግናት። ታላቅ እህቷንም እኔ አላውቃትም በማላውቀው ሰው ቤት ነው እንግዲህ ሁሉ ነገር የሚፈጠረው። ታላቅ እህቷንም ይቅርታ እንድትጠይቃት ለመንኳት። የእውነት እኔ በቃ ጓደኛ ሆንሻለሁ፣ ቢያንስ ማውራት የምትፈልጊው ነገር አወራሻለሁ ብዬ እንደገና ስትል ታላቅ እህቷ የራሱ እግሯ ላይ እንደመውደቅ ያህል ወድቄ እናትን ይቅርታ እንድትጠይቅ አመጣኋት። እናት በማመጣበት ሰዓት ይቅርታ ትጠይቅኝ ስላት እናትየው አልፈልግም አለች። እኔ ይቅርታቸው ምንም አያደርግልኝ። ታይ እንደዚህ አትበይ። ዛሬ ሁለቱም ልጆችሽ በዚህ በተፈጠረ ነገር ሁለቱም በመኪና አደጋ ሞተውብሽ ቢሆን እግዚአብሔርን ታማርሪዋለሽ። ምን ነው እንዲህ ባላደረኩልሽ ትቆጫለሽ ነው ያልኳት። አልቆጭም አለች። አልቆጭም ታይ አትበይ፣ እናት ነሽና ምንም ሆንሽ አይቀርም። ቀድመሽ ከነሱ ምትሞቹ አንቺ ነሽ አልኳት። ይቅርታስ በምትጠይቅበት ሰዓት ምን አለች? ታይ ጸልይ ምናምን በምትበት ሰዓት እግዚአብሔር ታዲያ እነሱ ተኝተው ያግዛቸዋል እንዴ አለች። እኔ አብስዬ አቀርብላቸዋለሁ፣ መኝታ ቤታቸው ሁሉ ነገር አድርግላቸዋለሁ፣ እነሱ በተኙበት እግዚአብሔር ያግዛቸው እንዴ አለች። እስኪ ማለት አስቡት እንግዲህ እናት ትሰራለች። አራት ናቸው እንግዲህ ያልኳችሁ ያየኋቸው ሰዎች ለአራት ሰው ትሰራለች። እነዚህ ልጆች ማያግዟት ከሆነ እነዚህ የሚያደርጓት ከሆነ ምንድነው የሚሰማት? ምንድነው ሊሰማት የሚችለው ይህች እናት ማለት ነው። ከዛ እንደገና አባት መጣ። በጣም ተጫጫሁ። በጣም የሚጫጫሁት ይሄ ሁሉ ነገር ሲፈጠር አባት ቤት ነበር። አባት ላይ ቁጭ ብሎ ነበር። ያ ሁሉ ነገር ሲፈጠር አባት መምጣት የለበትም? ምን ተፈጥሮ ነው ምንድነው ብሎ መምጣት የለበትም? እናት ብቻ ኃላፊነት ያለባት። እሺ ከሷ ጋር ይሆን የተነጋገሩት፣ ከሷ ጋር ይሆናል ችግራቸው። ግን ምን እንደተፈጠረ እንኳን ማወቅ አይፈልግም መጥቶ ምን እንደሆኑ እንኳን በዚህ መሀል እንዴት ነው የመጣው መሰላችሁ? አባት ታናሽ ትጮኻለች። እየጮኸች አንዴ ብቻ አዳምጡኝ ነው የምትላቸው። አንዴ ብቻ አዳምጡ። እናት በታምር አናዳምጥሽም፣ ታላቅ እህትም በታምር አናዳምጥሽም። የሚገርማችሁ ይሄ ሁሉ ነገር ሲፈጠር ታናሽ ወንድም ያልኳችሁ ትንጥዬ ወንድም ምን ያልኳችሁ እሱ እያለቀሰ ነበር። ይሄ ሁሉ ነገር ሲፈጠር እሱ ቁጭ ብሎ ነው የሚያለቅሰው። እየሰማ እንደዚህ ጆሮውን ይዞ እንደዚህ ነበር የሚያለቅሰው ማለት ነው። ከዛ እቺ ዘናት እናት ልጅ የጠፋች የተባለችው ልጅ እኔ አለች ስልኩን ማን እንደሰረቀው ነው ያውቀዋለሁ አለች። ከዛ እንደውም ታላቅ እህቴን ጊዜ አበደች። እንዴት ነው አንቺ ሰረቀውን ሰው የምታውቂው አለች። አበደች። ከዛ እኔ ያውቀዋለሁ ግን አይደማመጡ መስማማት የለም። ከዛ ልጅ ታናሽ እዛ እንደዚህ የምትለው ልጅ ጮኸች። በቃ ጮኸች፣ ቅልቅ ወጥ አድርጋ ጮኸች፣ አለቀሰች ምናምን ጮኸች። አንዴ ብቻ አዳምጡ። እኔ ማን እንደወሰደባቸው የጓደኞቼንም የኔንም ስልክ ማን እንደወሰደበት እኔ ያውቃለሁ። ኑ ልጁ ጋር ይዣችሁ ልሂድ አለች። እናትም አታዳምጣት፣ እህትም አያዳምጧት፣ ማንም አያዳምጣት። በቃ ማንም አይዳመጡ። በቃ ምንም መሀል እንደው ቅንጣት ታህል አይዳመጡ። ከዛን በዚህ መሀል አባት መጣ። የሁሉ ነገር ሲፈጠር እንግዲህ ውስጥ ነበር፣ አልመጣም። ከዛን ልጅቷ በጣም በምትጮህበት ሰዓት መጣ። እንግዲህ እናት ልጅን ቢላ አንስታ ካልገደልኩሽ በምትልበት ሰዓት ራሱ ቤት ተቀምጧል አባት። እሱ ከእናት ጋር መጀመሪያ አንቺ ጥፋት ነው ብሎ ሁሉን ነገር ደምድሞባት በእናትየዋ ጥፋቱን በእናትየዋ አድርጎ እሱ ተቀምጧል ላይ ሄዱ። አስቡት፣ በጣም የሚከብደው ማለት ተቀጣይስ ያሉት ልጆች ምንድን ናቸው? እነዚህ ከሷ ታናሽ ያለው ልጅስ ምንድነው ህይወታቸው? ምንድነው ትምህርትስ የሚወስዱት ከነሱ? እንደዚህ የሆኑ ታላቅ እህትና እናት እንደዚህ የሆኑ ሊደባደቡ ሲሉ ሌሎቹስ ምንድነው የሚነሱ? ወንዶቹስ ታናሽ እህትስ ጠፋች የተባለችው እሷስ ምንድነው የምትሆነው? እንግዲህ ማለት እነሱ እንዲህ ካደረጉ እሷ ደግሞ አለማድረግ እንደዚህ ትችላለች? እኔ የምትችል አይመስለኝም። ምክንያቱም ሰው የሚያየውን ነገር ነው የሚያደርገው። ከዛ እንደገና በምትጮህበት ሰዓት ይቺ ልጅ አባትን ይዛ ትመጣ። አባት ከላይ ይመጣል።
አባት ምንድን ነው አለ። የሆነ ምንም የተፈጠረ አልመሰለም። በቃ ቀለል አድርጎ ምን ሆናችሁ ነው አለ። ምን ተፈጥሮ ነው አለ። እንግዲህ ልጅቷ እንደጠፋች ያውቃል። በእነሱ ምክንያት እንደጠፋች ያውቃል። እሱ ሲጣሉ ይሄን ጊዜ እንደማያውቅ አባት ምን ተፈጥሮ ነው ያለው። ከዛ ልጅቷን ለማዳመጥ ይሞክራል። እሱ አባትየው ምንድነው ብሎ ሲናገር እስኪ ባካችሁ እኔ አንድ ያዳምጧት፣ በቃ ከሆነ ሆነ ነው፣ ካልሆነም ደግሞ አልሆነ ነው፣ ቢያንስ አንድ ትናገር አዳምጣት ብዬኛ። እንግዲህ የማናውቀው ቤተሰቦች ውስጥ የገባ ነው ወይም ያውቀው ሰው በቃ ዝም ብሏል አይደል፣ እንደ ከፍት ቅይጥ የሚለው እንደዛ ነው ቅይጥ ያልነውና አንድ እንኳን አዳምጧት በምልበት ሰዓት እናት ተረጋጋች ትንሽ ማለት ነው። ትንሽ ተረጋጋች፣ ወደ ራሷም ተመለሰች። እህትም እንደዛው ትንሽ ተረጋጉና የእህትየዋና የጓደኞቿን ስልክ ማን እንደሰረቀ ታውቃለች ማለት ነው። እና አንድ ያዳምጡኝ፣ እኔ ይዣችሁ እሄዳለሁ፣ ማን እንደሰረቀው ስልኩ ጋር ትላቸዋለች። ስልኩ ማን እንደሰረቀው ይዣችሁ እሄዳለሁ ትላቸዋለች። እንዴት አንቺ እንዴት ነው የምታውቂው ይሏታል። እንዴት ነው የምታውቂው የሰረቀ ሌባ እንዴት ታውቂያለሽ አሏት። በዚህ መሀል ማለት ነው ሌባ እንዴት ነው የምታውቂው ሲሏት እኔ አውቃለሁ አንዴ ብቻ አዳምጡኝና እሺ በሉኝ ትላለች። እንግዲህ መሽቷል፣ ሰዓቱ መሽቷል፣ ወደ 3 ሰዓት እየሄደ ነው። መሽለና የምትለው ይች ልጅ እኔ ሌባውን አውቀዋለሁ ማን እንደሰረቀባችሁ ትላለች። እንደዚህ በምትልበት ሰዓት አባት እና እናት ሚላሉ ብቻችን አንሄድም፣ ፖሊስ ነው የልጆቹን ቤተሰቦች ከኛ ጋር ይሄዳሉ ይላሉ ማለት ነው። እንደገና ሌላ ችግር ተፈጠረ። ፖሊስ ከደረሰ እነዛ ቤተሰቦች ከተመለሱ ደረሰ ይደዋወላሉ። ምን ይላሉ? ከዛ ልጅ ምንድነው የምትለው? እናንተ አለቻቸው እናንተ በህይወት እንኳን ስኖር እስከዛሬ እንደዚህ አንድ ቀን አዳምጣችሁኝ አታውቁም ትላቸዋለች። አንድ ቀን አዳምጣችሁኝ አታውቁም። ይሄ ነገር ሲፈጠር እንዴት ነው አንድ ቀን አዳምጣችሁኝ አታውቁም? ህይወቴን ያበላሸው እሱ ነው እያለቻቸው። ህይወቴን ያበላሸው ያ ነው እንግዲህ። ይሄ ማለት ሌባው ማለት ነው፣ የ3 ስልክ የሰረቀው ሰው ማለት ነው ሌባውን። እና እኔ አውቀዋለሁ ህይወቴን የሚያበላሸው እሱ ነው፣ ስልኩን የሰረቃቸው እሱ ነው፣ እሱ እንደሆነ ያውቀዋለሁ ትላለች። እንግዲህ አስቡት ይሄ ልጅ እቺ ልጅ ምን አድርጓት እንደሆነ ህይወቷን ያበላሸው ማሰብ ትችላላችሁ። ሴት ልጅ ናት፣ ወጣት ልጅ ናት፣ ተማሪ ናት፣ በጣም ደግሞ ታምራለች። እሱ ግንስ ለእህት አታማክርም። እንደዚህ ናቸው ቤት ውስጥ አይደማመጡም። ለእናት አታማክርም። እናት ምን እንደሆነች አታውቅም። አንድ ቀንም አውርታ አታውቅም። እኛ ራሱ እናገኛት አንድ ቀን እንኳን አዳምጦኝ አቁም ነው ያለች። እኔ እሱ ነው ህይወቴን ያበላሻለሁ አለች። እንግዲህ 11ኛ ክፍል ነኝ ብያቸዋለሁ። ስንደቂቃ 11ኛ ክፍል ነኝ ብላለች። አስቡት እንግዲህ በ11ኛ ክፍል ገና ህይወት የተበላሸ ነው የምትለው ማለት ምን ቢያደርጋት ነው ህይወት የተበላሸው? ህይወቷ ሊበላሽ የቻለው ምን ቢያደርጋት ነው? 11 ዓመቷ ህይወቴን ያበላሸው እሱ ነው። እኔ ስልኩን የሚሰረቀው እሱ ነው፣ ህይወቴን የሚያበላሸው እሱ ነው በምትልበት ሰዓት አባት ፖሊስ ጋር ይደውላል። እናት ደግሞ እነዛ ቤተሰቦች ጋር ትደውልና ይሄዳሉ። እንግዲህ ልጅ ምን ትላለች? ህይወቴን ያበላሸው እሱ ነው፣ ስልኩን የሚሰረቀው እሱ ነው። በምንድነው ህይወትሽን ታዲያ ያበላሸው ብለን በምንጠይቅበት ሰዓት ምንም ያውቁት የለም እናትና አባት። ምን ህይወቷ ይበላሽ ምን ጋር ትበላሽ ምን እንደሆነ አታውቅም። ለካ ይሄ እንግዲህ ህይወት አበላሽ የተባለው ልጅ እንግዲህ ሰፈር ውስጥ ነው የሚኖሩት። አስቡ፣ በሰፈር ውስጥ የሚኖሩ እንደዚህ አንዳንድ ወጣት ልጆች በሚዞሩበት ሰዓት እናት ልጅን ታልተከታተለች፣ አባት ልጅን ታልተከታተለ፣ እርስ በርስ እህትና ወንድም ካልተጠባበቀ እንግዲህ የሚደርሰው አደጋ አስቡት። ይሄ ልጅ ለካ ያስቸግራቸዋል። ሩርዬ ነው፣ ሰፈር ውስጥ ያስቸግራቸዋል። ከቤት አንዳንድ ነገር ይሰጡታል። እሱን እንደ በሴትነታቸውም ያስቸግራቸዋል። እንግዲህ ምንም እንደሆነች ታማቀው ነገር የለኝም፣ ግን በቃ ሌላም ነገር እንደሆነች እኔን መገመት ያቃተኝም ካለችው አንፃር ማለት ነው። ስለሚያስቸግራቸው ከቤት አንዳንድ ነገር የልጆቹም እናትና አባት የልጆቹ የጓደኞቿ ማለት ነው ከነሱም ጋር እንደዚህ ቼክ የሚያደርጓቸው አይመስለኝም። ልጁ ለምዷል ከነሱ ነገር ያቀብሉታል፣ ይሰጡታል፣ በቃ ያስፈራራቸዋል። እኔ ገድላቸዋለሁ ይበላቸው ምን አደርጋቸዋለሁ እንደሚላቸው አላውቅም። ንግስት ስትናገር እንግዲህ እንደዚህ ነው እና እንደዛ የምትልበት ሰዓት ተናገረች። ምንድነው ምናምን እኛን ትንሽ ለማውራት የሞከረችው እኛን እሱ ነው የሚያስቸግረኝ፣ ህይወቴን ያበላሸው እሱ ነው፣ በጣም ነው የሚያስፈራራኝ፣ ህይወቴንም አበላሸብኝ። እናት አታዳምጣት፣ አባት አያዳምጠኝ እና ቀን ቀን ከማህበረሰቡ ጋር ማለት ከአካባቢው ሰው ጋር እንደ ሰው ሆኖ ይውላል። አስቡት እንግዲህ ቀን ሰላማዊ ሰው ሆኖ ይሆናል። በሰፈሩ ያሉ ሴት ልጆችን እያስፈራራ ከቤታቸው ገንዘብ ይቀበላል፣ ያስፈራራቸዋል፣ በሴትነታቸው ይጠቀማል። አስቡት ይሄ ሁሉ ነገር ግን የሚደርሰው እናትና አባት በማይደማመጡበት ቤት ነው።
አብሶ እናት ልጇን በማትጠይቅበት ሰዓት ምን ሆንሽ ቀንሽ እንዴት ነው በማትልበት ሰዓት ስትቆየት ነው የቆየሽው። ከትምህርት ቤት አርፍዳ ስትመጣ ምን ሆነሽ ነው በማትልበት ቤተሰብ ውስጥ ነው እንዲህ አይነት ነገር የሚፈጠረው። አስቡት እቺ ልጅ እንግዲህ ህይወቷ ተበላሸ ማለት ነው። ገና በ11ኛ ክፍል ሆነ እና ቀን ቀን ሰፈር ውስጥ ይውላል፣ ማታ ማታ ደግሞ የሰፈሩን ሴቶች ልጆች እንደዚህ ተሰብስበው ወክ ምናምን ሲያደርጉ ስልካቸውን ይቀማል። ይሄ ነገር ሲፈጠር ግን ማንም ቼክ የሚያደርገው ሰው የለም። አስቡት ቀን እንደ ሰላማዊ ሰው ነው የሚሆነው፣ ማታ ማታ ደግሞ ስልካቸውን ይሰርቃል ማለት ነው። ይሰርቃል። አስቡት እንግዲህ ቀን አብሯቸው በሰላም እየዋሉ ማታ ማታ ይሰርቃቸዋል። ልጅቷን ምንድን ያደረጋት እንደ መጠቀም ያድርጓታል። በሴትነቷ ይጠቀማል፣ በሴትነታቸው ያስፈራራቸዋል። እሱ ማለት ነው ከትምህርት ቤት በመጡበት ሰዓት እናት ካልተቆጣጠረች፣ አባት ካልተቆጣጠረ እነዚህ ልጆች እኮ ተጨቁነዋል። የእውነት እንዴት ነው አንድ ልጅ ይሄ ሁሉ ነገር እስከሚደርስባት ድረስ በሰፈር ውስጥ አለ ሰው እንኳን መለየት አቅቷቸዋል። እነሱ ማለት ማን ጥሩ ሰው ነው ማን መጥፎ ሰው ነው የሚለውን እንኳን የሰፈር ሰው መለየት አልቻሉም። ስለ ሰፈር ውስጥ እንኳን እንዲያለ ዱርዬና እንዲያለ ሌባ ሰው ገብቶ የልጆቻቸውን ሲያጨማለቅና ሲያበላሽባቸው እዩ ምንም ነገር የነቁት እንኳን የተመለከቱ ነገር የለም። ምንድነው ብለው ወደ ህግም የሄዱበት ነገር የለም። እንደገና ማታ ለፖሊስ ተደውሎ እንደገና ፖሊስ ጣቢያ እንትናቸውን ቃላቸውን እየሰጡ ነው ተባለ። እኔ ደውዬ አጣራው የወንድምየው ስልክ ተቀበልኩ መጣሁና ስደውል እናትየዋም ስልክ ሰጠችኝ። እግዚአብሔር ይስጣት ጠይቅሻለሁ ስላልኳት ደውዬ ሰጡን። ለወንድም ስደውል ስልክ ያነሳ መልሶ ደወለልኝ። ስደውል ምን ሆኑ ስል 4 ሰዓት ሆኗል ፖሊስ ጋር ሄደው ቃላቸውን የሰጡ ነው የተባለው። አስቡ እንግዲህ ማለት ይሄንን ቪዲዮ የምታዩ የእውነት አብሶ ማለት ነው አብሶ ሴት ልጆች ያላችሁ ወጣት ሴት ልጆች ያላችሁ እኔም ሴት ልጅ ነኝ እኔም ወጣት ልጅ ነኝ ያላችሁ እንዴት ነው ልጆቻችሁን የምትቀርቧቸው? እንዴት ነው ቤት ውስጥ የእናትና የአባት ፍቅር? ልጃችሁ አንድ ሴት ልጅ ሄዳ መምጣት ብቻ ነው እንዴ? ሄዳ ስትመጣ ብቻ ነው እንዴ? ዝም ምን ሆንሽ? አንድ ነገር መናገር ስትፈልግ ካላዳመጣችኋት ምን ሆንሽ ብላችሁ ሳልጠየቃችኋት እሷ ምን ትላለች? መደማመጥ ከሌለ የእናትና የአባት ፍቅር መኪና ቤት አላቸው እንግዲህ እንዳየናቸው ሰዎች ግን ደግሞ ለነሱ ሰላም ሊሆን አልቻለም። ያ መኪናና ቤት በአካባቢያችን የሚኖሩ ሰዎችን እንለይ፣ በቃ እንወቃቸው፣ እንለያቸው። ማን መጥፎ ነው ማን ጥሩ ነው የሚለውን ኗሪ ነው አይደለም ከልጆቻችን ጋር የሚኖሩ ሰዎችን ጓደኞቻቸውን እናጣሪ። ከቻልኩ በቀጣይ ቪዲዮ መጣላችኋለሁ። ይሄንኑ አጣርቼ ምናልባት ስልካቸው ምናምን ስላለኝ ምን እንደደረሱ ህግም ጋር ከደረሱም ህግ ምን እንዳለ ህብረተሰቡስ ማለት ልጁን ያውቀዋል አያውቀውም ወይ ተመልሼ በዚህ ቪዲዮ መጣላችኋለሁ። እንሰራላችኋለሁ። ልጅቷንም ጠይቂያት ምን እንደሆኑ ስልካቸው ስላለኝ እናትም ጠይቂ አባትም ጠይቂ ማለት ልጁ የሰፈር ኗሪ ነው ወይስ አይደለም ከሌላ ቦታ የመጣ ነው እንደዚሁ ማጭበርባሪ ነው ወይ በሚለው ማለት ህግን ቦታ ካደረሱት አጣርተን እንላችኋለሁ። ይሄን ቪዲዮ እንግዲህ ከወደዳችሁት ይሄንን ሐሳባችሁን በኮሜንት አስቀምጡልኝ። አብሶ ወላጆች በዚህ ቪዲዮ ምን ትላላችሁ? ማለት የትክክል ነው እናትና አባት በሚፈጠሩት ግጭቶች እንዴት ነው እናንተ ግጭታችሁን ልፈቱ የምትችሉት? እናንተ በምትጋጩበት ሰዓት እናንተ በማትስማሙበት ሰዓት እንደዚህ ነው ልጆች እየሆኑ ያሉት። ማለት እናንተ ትምህርት ቤት ብቻ መክፈል ማስተማር ብቻ ዋጋ የለውም። ልጆቻችሁ ምን እንደሆኑ ታላወቃችሁ፣ ተጎዳን ሲሉ ምን እንደተጎዱ ታላወቃችሁ። አብሶ ሴት ልጆች ያላችሁ ይሄንን ቪዲዮ እዩት፣ የእውነት ይጠቅማችኋል። የዛሬ ቪዲዮአችን ይሄንን ይመስል ነበረ። ዋችሁን እስኪ በኮሜንት ግለጹልኝ ካያችሁት። የዛሬ ቪዲዮ ይሄን ይመስል ነበረ። አመሰግናለሁ።